الحمد لله مسكانا أنت يهون يا مولاي. الله جل وعلا በእኛ ላይ ብዙ ጸጋዎችን ብዙ ኒዕማዎችን ሰጥቶናል። ከኛ የሚጠበቀው ምንድነው? ሹክር ነው ማለት ነው፣ ማመስገን ነው ማለት ነው። ማመስገን አስፈላጊ ነው ማለት ነው። አንድ ነገር ሰጥቶን አላሁ ጀለ ወዐላ ካላመሰገንነው ትልቅ ሆነ ኪሳራ ነው ማለት ነው። كما يقول المولى جل وعلا في كتابه العزيز لئن شكرتم لأزيدنكم ولئن كفرتم إن عذابي لشديد እኔን ካመሰገናችሁኝ በሰጣኋችሁ ጸጋ በሰጣኋችሁ ኒዕማ ካመሰገናችሁኝ አልሐምዱሊላህ ካላችሁ የሰጠኝ አላህ ነው ካላችሁ ለአዚደነኩም እጨምርላችኋለሁኝ ማለት ነው። በጸጋዬ ላይ ጸጋ በኒዕማዬ ላይ ኒዕማ እጨምርላችኋለሁኝ። ወለኢን ከፈርቱም ኢነ ዐዛቢ ለሸዲድ ይላል። ካስተባበላችሁስ የኔ አያያዜ በጣም የጠነከረ ነው። በጣም የከፋውን አያያዝ ይዛችኋለሁ ይለናል። ስለዚህ አላሁ ጀለ ወዐላ ሰጣን ነገር ማመስገን አለብን። ቁርአንን መጨረስ ማለት ትልቅ ሆነ ኒዕማ ትልቅ ሆነ ጸጋ ነበር። አልሐምዱሊላህ ማለት አለብን ማለት ነው። አልሐምዱሊላህ ማለት አለብን። እሱም ደግሞ የምንገልጸው በምንድን ነው? እንዴት ነው ቢባል ለምሳሌ አሁን አንቺ ቁርአን ጨርሰሻል። ከአንቺ በታች ደግሞ ብዙ ቁርአን ያልጨረሱ ሰዎች ልጆች ጓደኞችሽ አሉ ማለት ነው። አሁን የአንቺ የስራ ድርሻሽ ምንድን ነው? እነሱን ማስጠናት እነሱን ማስቀራት ማለት ነው። ለምን እውቀታችን የሚጨምርልን በምንድን ነው? ስራ ስንሰራበት ነው ማለት ነው። አንድ አካል እውቀት ኖሮት ካልሰራበት ትልቅ ኪሳራ ነው ማለት ነው። ወላሂ ትልቅ ኪሳራ ነው። እኛ እውቀታችን የሚጨምረው በምንድን ነው? በማሳወቅ ያለን እውቀት ለሌላ ሰው በመለገስ ነው ማለት ነው። ካልሆነስ إذن أزم مكان نلجم يوم القيامة بلجام من نار يكي مكان يئسات لقام أن اللقام لنا سلزي مواقع بيتشا من الفائدة لهم الله جل وعلا وكذلك ستان بهالا أكبرون يستان مالتنا فما قتل مستاذاتشو مستاذ أبو يعقوب وإن كان دستاله وإن كان الذي درجة بكا مالتنا ብዙ ችግር አለ ወላሂ። በተለይ ኢትዮጵያ ያሉ ኡስታዞች ሸበካ እያሉ ውጭ ላይ ቁጭ እያሉ ከኔም ጭምር ማለት ነው በብርድ እዛ እያደረጉ እዛ እየሆንክ ለዚህ ደረጃ በቃሃት ቃይዳን ጨርሰህ ትልቁን 30 ጁዝ ማለት ነው። ያ ሰላም ያ ሰላም ያ ሰላም። ኧረ ወላሂ በጣም ደስ ይላል። እኔ ግን ወላሂ ያ ቀን በጣም ናፍቆኛል ማለት ነው። ወላሂ 30 ዱዓ አድርጉልን ቁርአንን ጨርሶ እንደጨረሱ በዱዓ ተባበሯቸው ማለት ነው። ስለዚህ ቁርአን በደረሰ ለማጣት እንኳን ደስ አለህ። ከዚህ አልፎ ሙክተሰራቶችንም ፍቅህንም ነህወንም ሰርፈንም በላጋ መንጠቀንም ያን ሁሉ አስጨርሰህ ቡኻሪን ሙስሊምን አስቀረተህ አሰሐፍዘህ ምታስመርቅ የዲን ጀግና አምባሳደር አላህ ያደርግህ ብዬ እቀጥላለሁ ማለት ነው። يعني جاءت رئيس ياو تنشم بهون سلا در الواردين هنا مالتنا الله جل وعلا من الال واعبدوا الله ولا تشركوا به شيئا. الله جل وعلا أملكوت الله جل وعلا تقدرون أملكوا عبادة لللا كانت تستو الله جل وعلا يقباو بزو عبادة وجه بزو نقروج جالو مالتنا ለአላሁ ጀለ ወዐላ የሚገባውን ኢባዳ ለሌላ ሰው አትስጥ። ወላ ቱሽሪኩ ቢሂ የሚለው ይሄ ነው ማለት ነው። ሽርክ ማለት ለአላሁ ጀለ ወዐላ የሚገባውን ነገር ለሌላ ሰው መስጠት ምን ይባላል? ሽርክ ይባላል ማለት ነው። መተላን ከሰላቲ ወሲያሚ ወዘካት ወልሐጅ ብዙ ነገሮች አሉ ማለት ነው። ለምሳሌ መስገድ ይመስል ስትሰግድ ለኔ ብቻ ስገድ ማለት ነው። ቁርአኑ ወንጆ ግዞ ያው ስትሰግድ ለኔ ብቻ ስገድ፣ ስትጾም ለኔ ብቻ ጾም፣
ሲታረም ደግሞ ቢስሚላህ ብለህ እረድ። ሽርክ ብሎ ማለት ደግሞ ዒባደቱ ገይሪላህ አው መዐላሂ ገይረህ ማለት ነው። ማብራሪያው ከአላሁ ጀለ ወዐላ ውጭ ያለውን አካል ማምለክ ምን ይባላል? ሽርክ ይባላል ማለት ነው። ከአላሁ ጀለ ወዐላ ውጭ ብዙ መልኩ ነገሮች አሉ። እነሱ ማምለክ ምን ይባላል? ሽርክ ይባላል ማለት ነው። አላሁ ጀለ ወዐላ ደግሞ የከለከለበት ጉዳይ ነው ማለት ነው። አይደለም እኛን ከኛ ያሉ ሰዎችንም ነብዩንም ከሽርክ ተጠንቀቁ ብሎ ያስጠነቀቀበት ነገር ቢኖር ምንድነው? ሽርክ ነው ማለት ነው። ለረሱሉ ዐለይሂ ሰላቱ ወሰላም ምንድነው ያላቸው? ለኢን አሽረክተ ለየሕበጠነ ዐመሉክ ወለተኩነነ ሚነል ኻሲሪን። አንተ ያ ሙሐመድ ሆይ ብታሸርክ ብታጋራ ለየሕበጠነ ዐመሉክ ስራህ እኮ ይበላሽብህ ነበር ማለት ነው። ሀባአን መንሱራ የሆንብህ ነበር ማለት ነው። ከዛስ ወለተኩነነ ሚነል ኻሲሪን ከከሳሪዎች ይሆን ነበርክ። ስለዚህ ሽርክ ብሎ ማለት በጣም የከፋ ነው። ስለዚህ ከሽርክ መጠንቀቅ አለብን ማለት ነው። በመቀጠል ምንድን ያለው? ሽርክ አስከትሎ ምንድን ያለው? ወቢልዋሊደይን ኢሕሳና በአባት እናታቸውም ጥሩ ዋሉላቸው ማለት ነው። እንደምናውቀው እናት ብዙ ለፍታለች ማለት ነው። ሐመለትሁ ኡሙሁ ወህነን ዐላ ወህን ወፊሳሉሁ ፊ ዓመይን በድካም ላይ ድካም አድርጋ አንተን አረገዘች፣ ከዛ በኋላ ወለደች፣ ከዛ በኋላ ለፍታ አንከባከበች። ስለዚህ እሷ ደግሞ እንዳደረገችልህ ደግሞ አንተ በጥሩ ነገር መመለስ አለብህ ማለት ነው። መን ሰነዐ ዐለይከ ማዕሩፈን ፈካፊኡ ሐዲሱ እንደሚለው ማለት ነው። ጥሩ ነገር የዋለልህ ሰው የእጁን ክፈለው ማለት ነው። ጥሩ አድርጎልህ አንተ ደግሞ ለዛ ጥሩ ነገር ምላሽ መስጠት አለብህ ማለት ነው። ይሄም ደግሞ ያለው ማን ነው? ሐዲሱ ነው አይደለም ያልኩት ማለት ነው። መን ሰነዐ ዐለይኩም ማዕሩፈን ፈካፊኡ ማለት ነው። ለምሳሌ እናትህ ብዙ ውለታ አለት በአንተ ላይ ማለት ነው። ወለካን ከሽንትህ ምን ስትሆን እንደዚህ ሳድጋ አንተ ደግሞ ካደክ በኋላ ማዘርዋ ሺባዋ ምናምን ትላለህ። ወላሂ አግባብ አይደለም ማለት ነው። አላሁ ጀለ ወዐላ ምንድን ነው ያለው? ወላ ተቁል ለሁማ ኡፍን ኡፍ አጭ የሚለውን ንግግር ራሱ ለአባት እናት አታሰማቸው። ይሄ አግባብ አይደለም። የአባት እናት ሀቅ በጣም ትልቅ ቦታ ስላለው ከሽርክ ቀጥሎ አላሁ ጀለ ወዐላ ከማውለ ቀጥሎ ያለው ምንድን ነው? ወቢልዋሊደይን ኢሕሳና ወላ ዘካ እኮ አላለም፣ ወላ ሐጅ አላለም፣ ወላ ጂሃድ አላለም። ከሁሉም ነገር ያስቀደመው ነገር ምን ነበር? ከሱ ዒባዳ በኋላ ወቢልዋሊደይን ኢሕሳና ነበር ማለት ነው። ስለዚህ አላሁ ጀለ ወዐላ ይህን ያህል በጣም ትልቅ ቦታ ሰጥቶት ከሱ ሐቅ በኋላ ብዙ ነገር እያሉ የረሱላችን ሐቅ ማለት ሰላት እያለ ሐጅ እያለ ዘካ እያለ ግን ከሱ ዒባዳ በኋላ ያስቀደመው ምን ነበር? ቢረል ዋሊደይን ነበር ማለት ነው። ስለዚህ አላሁ ጀለ ወዐላ ትልቅ ያደረገውን ነገር አንተ ዝቅ አድርገህ ካየኸው ወላሂ በጣም ትልቅ ኪሳራ ነው ማለት ነው። ረሱል ዐለይሂ ሰላቱ ወሰላም ምን ይላሉ? አልጀነቱ ተሕተ አቅዳሚል ኡመሃት ጀነቱ እኮ ከአባት እናት እግር ስር ናት ማለት ነው። ከእናት እግር ስር ነው ጀነት። አንተ አዱንያ ላይ እናትን የምትሰድባት ከሆነ የምትገለምጣት ከሆነ አይደለም አርፎ ተርፎ ወላሂ እናቱ ላይ እጁን የሚሰነዝር ዱላ የሚያነሳ አለ ማለት ነው። ይሄ እኮ ወላሂ በጣም ትልቅ ሆነ ወንጀል ነው። ይህን ሁሉም ማወቅ አለበት። አይደለም እነሱን ለመምታት ቀና ብለህ ራሱ አባት እናትን ማየት የለብህም። በቃ ለምን ትልቅ ቦታ አላቸው አለ አባት እናት። ስለዚህ አባት እናትን ሀቅ አደራ አደራ። አላሁ ጀለ ወዐላ ከሱ በኋላ ያለው ነገር እኮ የእነሱን ሀቅ ስለሆነ በአባት እናት ሀቅ አደራ። በመቀጠልም ደግሞ በዝምድና አደራ ይላል ቁርአኑ ማለት ነው። ويقول المولى جل وعلا في كتابه العزيز وقضى ربك ألا تعبدوا إلا إياه الله جل وعلا
ግድ አደረገ ከሱ ውጭ ለነከላ ታመልክ በማለት እሱን በብቸኝነት በማምለክ ግዴታ አደረገብህ። በመቀጠልስ ወቢልዋሊደይን ኢሕሳና በአባት እናትህ ጥሩ በመዋል ስነምግባርን በማስተካከል አነጋገርን በማስተካከል ከነሱ ዘንድ ያለህን ተግባር ትስስርነት በማሳመር አላሁ ጀለ ወዐላ ከሱ ቀጥሎ ያዘሃል። ይህን ደግሞ ቁርአን አያት መዘንጋት የለብህም። ቁርአን ደግሞ ያወረደው ሰምተን ልናልፍ ሳይሆን ስራ ልንሰራበት ነው ማለት ነው። አንተ ቁርአን የሚያዝህን ነገር ችላ ብለህ የምትተው ነገር ከሆነ ወላሂ ነገ ቅጣቱ በጣም ትልቅ ነው። ويقول المولى جل وعلا ومن أعرض عن ذكري فإن له معيشة ضنكا በጣም ጠባብ ሆነ ህይወት አለው። እሱም ብቻ አይበቃውም። ونحشره يوم القيامة أعمى የነገ ቀን የቂያማ ቀን አይነ ስውር አድርገን እንሰበስበዋለን ማለት ነው። እንሰበስበዋለን ሲባል ጌታ ሁለት እንዳይመስላችሁ አሁን ትልቅ ለማድረግ ነው። የቂያማ ቀን አይነ ስውር አድርጌ እሰበስበዋለሁ ማለት ነው። ከዛ በሰው ጥያቄው ምንድነው? قال رب لما حشرتني أعمى وقد كنت بصيرا ጌታዬ ሆይ ለምንድነው አይነ ስውር አድርገህ የሰበሰብከኝ? እኔ እኮ ትላንትና በአዱንያ ላይ እኮ አይን ነበርኩኝ በማለት ከአላሁ ጀለ ወዐላ ዘንድ ፊት ቆሞ ይናገራል ማለት ነው። قال كذلك تلك آياتنا የአላሁ ጀለ ወዐላ መልስ ምን ነበር? የእኛ ተአምር መጣ፣ በእኛ ተአምር አላሰብክበትም አልሰራህበትም ማለት ነው። ስለዚህ وكذلك اليوم تنسى የዛሬ ቀን ትረሳለህ ማለት ነው። የዛኔ በአዱንያ ላይ እኔ ያዘዝኩህን ነገር ችላ ብለህ አሳልፈው ነበር። የዛሬም ቀን ደግሞ አንተ ትረሳለህ። ለአንተ ቦታ አይሰጠህም። ለምን? በአዱንያ ላይ እያለህ ለእኔ ህግ ለእኔ ትእዛዝ ቦታ ስላልሰጠህ የዛሬ ቀን ትረሳለህ በማለት አላሁ ጀለ ወዐላ መልስ ሰጥተዋል ማለት ነው። አንተ ወላሂ እናትህን እኮ ልትመታ የሰነዘርከው እጅህ የቂያማ ቀን ይመሰክርልሃል። ወላሂ ወደድክም ጠላህም ማለት ነው። እናትህን ሰደብክበት አፍ የቂያማ ቀን ወላሂ ይመሰክርብሃል። የዛን ቀን እኮ የሚያወራው አፍህ ሳይሆን እጅግህ ነው የሚመሰክርብህ። كما قال الله تعالى اليوم نختم على أفواههم وتكلمنا أيديهم وتشهد أرجلهم بما كانوا يعملون የዛሬ ቀን ማለት ነው። የዛሬ ቀን ሲባል የቂያማ ቀን ነው። نختم على أفواههم የእያንዳንዳችሁን አፋችሁን እዘጋችኋለሁ። وتكلمنا أيديهم የዛን ቀን ከአላሁ ጀለ ወዐላ የምታወራው ምንነት እጅህ ናት። وتشهد أرجلهم بما كانوا يعملون እግርህም ደግሞ የሰራውን ነገር እያንዳንዱ ይመሰክርብሃል። አሁን ምንም አያውቁም ብለህ ያው ስጋ ናቸው ብለህ የፈለክ ቦታ ትሄድበታለህ በእግርህ ማለት ነው። በእጅህም ደግሞ ብዙ ሙሐረማትን አላሁ ጀለ ወዐላ የማይፈቅድበትን ነገር ረሱሉ ዐለይሂ ሰላቱ ወሰላም የማይፈቅዱበትን ነገር ትሰራለህ፣ ታግበስብሳለህ። ግን ነገ ቀን ወላሂ እጅህ ይመሰክርብሃል ማለት ነው። ይህን ደግሞ ያለው ማን ነው? ረሱሉም አይደሉም፣ ሰሃቦቹም አይደሉም። አላሁ ጀለ ወዐላ በንግግሩ በቁርአን ውስጥ ነው ያለው፣ በሱረቱ ያሲን ውስጥ ማለት ነው። ወቱከሊሙና አይዲህም ብሎ አስቀምጦታል። የዛን ቀን እኮ የሚያወራው እጃችሁ ነው። ስለዚህ አሁን እጃችሁ ምንም አያውቅም ብላችሁ መጥፎ ነገር አትስሩበት። የነገ ቀን አይደለም እጅህ መጥፎ ነገር የሰራህበት መሬት ራሱ እኮ የዛን እያንዳንዱን ነገር ትነግርብሃለች ማለት ነው። كما قال الله تعالى في سورة الرسالة يومئذ تحدث أخبارها የዛሬ ቀን ማለት የቂያማ ቀን መሬት ዜናዋን በላዱ ያሳለፍከባትን ነገር እያንዳንዱን ለአላሁ ጀለ ወዐላ ትነግረዋለች። አሁን ስታያት ምንም ማታውቅ አዋራ ትመስላለች። ላ ወላሂ እንደዛ ማሰብ የለብህም።
ወላሂ መሰራህበት ነገር እያንዳንዱን ትመሰክርብሃለች። እንደዛውን ደግሞ ጥሩም ከሰራህባት ደግሞ ትመሰክርልሃለች። የዛን ቀን መጥፎውንም ጥሩውንም ግልጽ አውጥታ የምትናገርበት ቀን ነው። ስለዚህ ለዛን ቀን መልስ ምን አዘጋጅተን ነው? አባት እናትን ማስደብ፣ አባት እናትን መምታት፣ ሼባው ምናምን ሼባው ብሎ ማለት ይሄ እንዴት ነው? በእኛ የሚጠበቅ ነገር ነው? ላ ወላሂ እንደዛ እኮ አይደለም። ወእኛን እንዴት ለፍታ አሳድጋ እናታችን እንዴት ወረታውን በዚህ እንከፍላለን? እዛ ማድረግ የለብንም። ወላሂ ነገ ግን ቁጥራቱን እኮ አንችለውም። እኛ እኮ እንደምናስበው እኮ አይደለም። ጀሀነም ሲባል እኮ በጣም ቀላል ነገር ይመስለናል። ላ ወላሂ በጣም ትልቅ ነገር ነው። የአዱንያ እሳት እኮ እንዳይመስልህ ከማ በይነ ሰማይ ወልአርድ ነው። ወላሂ የአዱንያ እሳትና የአኺራ እሳት ብሎ ማለት ጭራሽም አይገናኝም። ስለዚህ አባት እናትን በደንብ ተንከባከባቸው፣ ሐቃቸውን ጠብቅላቸው። ኢማ የብሉገነ ዐንደከ አልኪበረ አሐዱሁማ አው ኪላሁማ ፈላ ተቁል ለሁማ ኡፍ። አንዳቸው ወይ እናትህ ሽማግሌ ከሆነች ወይ አባትህ ወይ ደግሞ ሁለታቸው ሽማግሌ ከሆኑ የሆነ ነገር ሲያዙ አትጨቃጨቅ፣ አያገባችሁም ምናምን እነዚህ አይደለም። ኦፍ አጭ ብለው ንግግር ራሱ አትናገራቸው ማለት ነው። ወላ ተንሀርሁማ አትገለምጣቸው ማለት ነው። አትገለምጣቸው በቃ ያ ምላስ አትወረሩባቸው። የቂያማ ቀን ወላሂ ያስቀጣሃል። ወቁል ለሁማ